ፈጣሪን የሚፈራ ሰው ከደም ጋር ያልተነካካ ሰው ጄኖሳይድና ዘር ማጥፋትና ለተለያየ ጥቅም ብሎ የሰውን ልጅ የማይገል ሰው ዓለም አያውቅም። አያውቅም። የተደበቀ ነው። አሁን ነው የሱ ነገር የሚታወቀው። አንዳንዶች ቆሻሻቸውን ይዘው መጥተው እዚህ ጋር ፌስቡክ ላይ ምናምን ለማውራት ሲሞክሩ አለ ቤት ገዛ እንዲያደረገ የሚሉ የሱ ቤት እዚህ አይደለም። እሱ እንደውም ዓለም ላይ አይደለም ቤት መስራት የሚፈልግ እሱ የሰማይ ሰው የምድር ነገር የሚያስደስተው ማለት ሰርቶ ማለፍ ብቻ ነው የሚመርጠው። እንደ አብርሃም በድንኳን ቢኖር ችግሩ አይደለም እንኳን ሊሰርቅ። ግን ስትፈልጉ ስልጣን አልነበረውም ትላለ፣ ሲፈልጉ ደግሞ ስልጣን አልነበረውም ምንም ማድረግም አይችልም ፑፔት ነው ሸንጉሊት ነው ምናምን ትላለ። ስትፈልጉ ደግሞ በቢሊዮን ዘርፏል ትላለ። እንዲህ እርስ በራሱ ታርቃችሁን ውስጥ ታርቃችሁን ጄኖሳይድ ፈጽሞ ነበር። ያን ሀገር የጦር አውድማ አድርጎት ነበር። አስረክቦ በስነ ስርዓቱ ስራውን ሰርቶ ይበቃል ብሎ ሄደ ሰው። ሌላውማ ቢሆን የራሱን ጦር አደራጅቶ መሳሪያ ሰብስቦ ምናምን እንደዛ አይነት ነገር ውስጥ አለመግባት ጥሩ ነገር አይደለም። መዋጋትና መገዳደል የነበረበት በሰላም በውይይት በሰጥቶ በድርጅታዊ አሰራር በኢትዮጵያ ታሪክ ወደድክም ጠላህም ለመጀመሪያ ጊዜ ሪኮርዱን ሰብሮ ይሄንን ታሪክ የግሉ ያደረገው ኃይለማርያም ደሳለኝ ጀግና የጀግና ልጅ ነው። ምንም ብትሉ ምን ማትሽሩት በቀይ በደማቅ የተጻፈ ታሪክ ሰርቶታል፣ አግኝቶታል። በድፍን አፍሪካ የተወደሰ ሰው ነው። ስለዚህ ማድረግ ያለብን ነገር ምንድነው ካልን አሁን አንደኛ ኢትዮጵያውያን ይሄ ተራ ምቀኛና ባንዳ እና ይሄ የሀገር ጥቅሞችን የደደበ ጭንቅላት ያለው የሀገርን ጥቅም ብሔራዊ ጥቅም የሚባለውን ነገር ኢትዮጵያዊነት እሴት ከላዩ ላይ የጠፋበት መንደርተኛ አትሊስት መንደሩ ላይ እዛው ገብቶ ቢቀመጥ እንደው ቢታው ይሄ አደባባይ የዓለም ጉዳይ ስለሆነ እዚህ አካባቢ ባይመጣ ይሄ ዘረኛው የከረፋ ማንነት ያለው ዘረኛ እዚህ አካባቢ መጥቶ ሐሳብም አስተያየትም ለመስጠት ብቃቱ ስለሌለው ይሄ ሰው ያለ ምንም ችግር የዩኤን ኖሚኔት ወይም ደግሞ እጩ ሆኖ ካንዲዴት ሆኖ ቀርቦ ውይይት ተደርጎ ድፍን ዓለም አጨብጭቦ የዩኤን ሴክሬታሪ ጀነራል ያደርገዋል። እያለቀስክ ትውጣታለች። እያለቀስክ አትንቀሽቀሽ። ካንተ ሰፈር ካልመጣ ካንተ መንደር ካልመጣ ካንተ አካባቢ ያንተን ቋንቋ ያንተን ምናም ካላደረገ አይሆንም የምትል ሰው ታው ኢትዮጵያዊነትን አስቀድም። ኢትዮጵያዊነታችንን እናስቀድም። አንድ የሚያደርገን ኢትዮጵያዊነታችን። አብዛኛው አሁን እሱ ላይ ይሄንን ነገር የከፈተው የትኛው ፓርቲ የማን ደጋፊ እንደሆነ ይታወቃል። ማን የሰበሰበው ስብስብ እንደሆነ ይታወቃል። እንዲህ አይነት ምቀኝነት ጥሩ አይደለም። ተው፣ ትዋረዳላችሁ። ነገ ይሄ ሰው ከመመረጥ የሚያድነው ነገር የለም። ይመረጣል፣ ታፍራለህ። እንዳይመረጥ ምንም የሚከለክለው ነገር ነው የሌለው። አሁን የተለያየ ፈጠራ ምናምን እያመጣህ እዚህ ጋር ጻፍ። እሱን ግን አታስቆሙ። ይሄዳል፣ ይወዳደራል፣ ይመረጣል። የማይመረጥበት ምክንያት ስለሌለ ነው። የማይመረጥበት ምክንያት የለም። ማንም የሱን ስም ማጥፋት የሚችል ማንም የለም። በምንም አይቻልም። አሳምሬ ነው ነገር የፈለክ እንደ ቁራ ስትጮህ ብትውል ኃይለማርያም ደሳለኝን ማስቆም አትችልም። ይሄዳል፣ ይወዳደራል፣ ያሸንፋል። የኢትዮጵያ አርማ ሆኖ የኢትዮጵያ ሕዝብ ኩራት ሆኖ በዓለም አደባባይ ስራውን ይሰራል። ዳሰ ይሄንን በደንብ ያዙ።
ምቀኝነቱን አቁሙ፣ ጥላቻችሁን አቁሙ፣ ዘረኝነታችሁን ተዉ። ይህንን ክፉ የቤት አመላችሁን እዛው ያዙት ፕሊዝ። እሱ አፍሪካን ወክሎ ይቀርባል። ኢትዮጵያ ብትደግፈው ጥሩ ነው። እሱም ኢትዮጵያን ያግዛል። ኢትዮጵያ ብትደግፈው ለኢትዮጵያም ክብር ነው፣ ታላቅነት ነው፣ ኃያልነት ነው፣ ትልቅ ታሪክ ጽፎ ማለፍ ነው። በዓለም ታሪክ የመጀመሪያ ጉዳያችን ነው። ስለዚህ በጋራ አንድ ላይ ቆመን ይሄንን ሰው ለዓለም አቀፉ የሴክሬታሪ ጀነራል ፖዚሽን እንዲቀርብ ማድረግ ድጋፋችንን መስጠት ነው እንጂ ሰበብ እየፈለግን የተለያየ ነገር እየጠራን ይሄንን ነገር ለማደናቀፍ መጣር ምንድነው የሚጠቅመው? ለላቲን አሜሪካ ይላል። እስቲ አፍሪካ እንኳን አይልም እኮ ለላቲን አሜሪካ ነው ገና ለገና። እንደው ከላቲን አሜሪካ የሆነ ማንም ይመረጥ ኢትዮጵያ የነበረ የኢትዮጵያ ጠቅላይ ሚኒስቴር የነበረ የኢትዮጵያ መሪ የነበረ ከኢትዮጵያ የወጣ ሰው ግን እዚህ አይመረጥ የሚል ኢትዮጵያዊ ነው እየመጣ ያለው። ይሄን የሚመኝ ኢትዮጵያዊ ነው፣ ሪሊ ኢትዮጵያዊ ነው። እኔ ራሳችን የምጠይቅ ጥሩ ወደድንም ጠላንም እጩ እንዳይሆን የሚከለክለው አንዳች ነገር የለም። አንዳች ነገር የለም። ጥያቄው የሱ አይደለም፣ የአፍሪካውያን ነው፣ የአፍሪካ መሪዎች ነው። የአፍሪካ መሪዎች የተሻለ ሰው አለን እያሉ ነው። የተሻለ ሰው አለን ሊቀርብልን የሚችል ጉዳያችን ቦታ እንዲያገኝ የሚያደርግ የአፍሪካ አትሊስት በፒስ ኤንድ ሴኩሪቲ ካውንስል አንድ ቮት ድምፅን በድምፅ የመሻር የአፍሪካ ጉዳይ በአፍሪካውያን እንዲወሰን የማድረግ ያንን ሊያደርግ የሚችልልን ሊረዳን የሚችል የራሳችን ሰው አለን እያሉ ኃይለማርያም ደሳለኝ ይምጣልን እሱ ይቅረብልን እያሉ ኢትዮጵያውያን ምን እያላችሁ ነው? ምንድነው ብደቱ? ምን አትርግማን ነው? ጠይቁ ራሳችሁን። ይሄን ደግሞ ሼር አድርጉት። ስለዚህ ወደንም ጠላንም በምንም አይነት ምክንያት እሱ እጩ እንዳይሆን የሚከለክለው ምንም ነገር የለም። አንደኛ። ሁለተኛ እጩ ይሆናል። በሚቀጥለው ዓመት ነው ምርጫው። በሚቀጥለው ዓመት መጨረሻ ነው። በ2026 መጨረሻ ነው ምርጫው። በ2027 ጃንዋሪ 1 ኃላፊነቱን ይወስዳል። እኛ ኢትዮጵያውያን እያንዳንዳችን የዩኤን ሴኩሪታሪ ጀነራል እንደሆንን ማሰብ የለብንም? እኛ እንደሆነ ነው እኮ እሱ ሆነ ማለት እኛ ሆንን ማለት ነው እኮ። እያንዳንዳችን ኢትዮጵያውያን ትኩረት ነው የምናገኘው፣ ክብር ነው የምናገኘው። በዓለም አደባባይ አንድ ሰው ሲወጣልን ደስ ይለን ነው የሚገባው። ለምን ታኮርፋላችሁ? ለምን የማይሆን ነገር ጽፋላችሁ? ለምን ትረብሻላችሁ? ዲስትራክሽኑ ምንድነው? እኔ ኢትዮጵያውያን ባይሆኑ ተመሳስሎ የገቡ ኢትዮጵያውያን ያልሆኑ ወገኖች እንኳን ቢሆኑ ይሄን ነገር እያነሱ ያሉት አቅንበ በፓርቲ ላይን ውስጥ ያሉ ሰዎች ጭምር በመንግስት ስልጣን አካባቢ ያሉ ሰዎች ጭምር ይሄንን ሼር ሲያራግቡ እያየው ነው ያለው። which is not fair። ትክክል አይደለም። ይሄ መስተካከል አለበት። ይሄ አብሮ አያኗኑረ ነው። እንደ ኢትዮጵያ ኃያልና ጠንካራ ሀገር የመፍጠር ስራችንን አያሳካው። ስለዚህ ብቁ የሆነ ሰው ከኢትዮጵያ ሲወጣ ለዓለም ደስ ሊለን ነው የሚገባው። እኛ እንደሆነን ነው ማሰብ ያለበት። ስለዚህ አሁን ጥሩ እድል አግኝተናል። ይሄንን ጥሩ እድላችንን በአግባቡ መጠቀም መቻል አለብን። የኢትዮጵያ ልጆች በጋራ እንቆም፣ እንሰባሰብ፣ ድምጽ እንሁን ለአቶ ኃይለማርያም። ድምጽ መሆን አለብን። አቶ ኃይለማርያም ለዩኤን ሴክሬታሪ ጀነራል ብቁ ሰው ነው። ብቁ ካንዲዴት ነው። ብቁ ተወዳዳሪ ነው። ስለዚህ አፍሪካ ደግፎት ከገባ የአፍሪካን 50 ምናምን ድምጽ ካገኘ የኤዥያን በእርግጠኝነት ነው የሚያገኘው። የአውሮፓን በእርግጠኝነት ነው የሚያገኘው። ለምን? ጸረ ዲሞክራሲ አይደለም ይሄ ሰው፣ ሙሰኛ አይደለም ይሄ ሰው። ምንም አይነት ችግር